የቢላል ጉዳይ ቢነሳ ማንም እስላም የመጀመሪያውን አዛን ካነሳ ኢትዮጵያ ማንሳት ግዴታ ነው። ሰላቱል ጋዓብ ከተነሳ የመጀመሪያ ሰላቱል ጋዓብ የተደረገው ለነጃሺ ነው። የግድ ነው። አረብም ቢሆን ሀብታምም ቢሆን ካነሳው እኛም ማንሳት ግዴታ ነው። ሊካድ የሚችል ነገር አይደለም። አይመንም ብትሆን የተመሰከረላት እናት መሆኗ ሁሉን ነገር ተቀብለን መቼም እዛ ጋር ስንደርስ አንቀበልም ማለት አንችልም። ስለዚህ የሙስሊም ዋና ሀገር ነው የሚሉ ሰዎችም ቢሆኑ የኛ እናቶች የነሱን አባቶች እናት ሆኖ ማሳደጋቸው መካድ አይችሉም። ይሄ ታሪካችን ነው፣ እውነት ነው። ቅድም ብላችኋል። አወሉል ሂጅረተይን የሚባለው ከመዲና በፊት የተደረገው ወደኛ ነው። ይሄም መካድ አይቻልም። እነዚህ ሁሉ ግን ለኢትዮጵያ ሙስሊም የኩራት የክብር ከሌሎች ሙስሊሞች የመገናኛ ድልድይ መሆን አልቻሉም። ብዙ ታሪክ እያለን ቱሪዝም ላይ ብዙ ነገር መስራት ስንችል እንደዛ አልተጠቀምንበትም። ለምን? በውስጣችን በነበረው ነገርየውን በትክክል አለመገንዘብ፣ ጥቅሙን አለመገንዘብ። አሁን እኮ አንዳንድ ሀገር ሼክ ሀጂ እንዳሉት እኔ የመጣሁት ከነጃሽ ሀገር ነው ማለት ብቻ ብዙ በር ይከፍታል። ብዙ በር። ይሄን ባለማወቅ ብዙ ነገር እናጣለን እኛ። ይሄን ነገር የምንቀይርበት አሁን ማዕከሉ ሲሰራ ብዙ ታሪክ ይወጣል ብዬ ተስፋ አድርጋለሁ። መንግስትም ሙስሊሙም ሌላውም እምነት የሚከተል ሰው የኢትዮጵያ ኩራት ስለሆነ እንዴት እንጠቀምበት። ለምሳሌ ኢየሩሳሌም ላይ ኦርቶዶክስ ገዳማት የቸርች የተወሰነ ፓርት አላት። ቫቲካን ላይ ካቶሊኮች የኢትዮጵያ ቸርች የኢትዮጵያ ኮሌጅ አላቸው። በሳውዲም እንደምታውቁት አባ ጅፋር ያሰሯቸው አንድ አይደሉም፣ ከአንድ በላይ ቦታዎች አሉ። በሁሉም ነገር ቢመጣ ኢትዮጵያ ሊያኮራ የሚችል ታሪክ ያላት ሀገር ናት። እነዚያን ታሪኮች መዞ ማውጣትና መጠቀም ለሙስሊም ብቻ ሳይሆን ለሁላችን። ለምሳሌ ዩኤኢ አሁን ብዙ ክርስቲያን ያለው ሰራተኛ፣ እስላም ብቻ አይደለም የሚሄደው፣ ክርስቲያን ሆኖ የሚሄድ ሰው አለ። ከነጃሽ ሀገር ነው የመጣሁት ብላ መናገር ብታቂያቺ ክርስቲያን ልጅ ለስራ